Everybody all around the world, make the letters of the alphabet with your body. Use your ሰላም ጤና ይስጥልኝ ደህናችሁ። ይህ ፓስካል ነው። ዛሬ በድጋሚ የአማርኛ ቃላት ተጠቅመን ነው አረፍተ ነገር ለመስራት ነው ወይም ደግሞ አረፍተ ነገር በመስራት ነው የምንለማመደው። ይህን ቪዲዮ እስከ መጨረሻ ተከታተሉት። በውስጥ መስመር መማር የምትፈልጉ ደግሞ በ0953318048 ላይ ኢሞ፣ ቴሌግራም፣ ዋትስአፕ ላይ ሃሎ በሉኝ። በሳምንት 5 ቀን እናስተምራለን። ጥንቅቅ አድርገን ነው የምናስተምራችሁ። ይህን ቪዲዮ ደግሞ ላይክ አድርጉት፣ ሼር በማድረግ እንዲሁም አካውንቱ ደግሞ ፎሎ አድርጉት። ሌሎች እንዲደርሳቸው ኮፒ ሊንክ እያደረጋችሁ ሼር አድርጉላቸው። እሺ ዛሬ ምን የተገኘ ነው? ቃላትን የአማርኛ ቃላትን ከሀ እስከ ሶስት ፊደላት ማለት ከእያንዳንዱ ቤተሰብ ሶስት ፊደላትን ተጠቅመን ማለት ነው። በእያንዳንዱ 3 ፊደል ደግሞ ሶስት ቃላትን ተጠቅመን ከሀ እስከ ሰ ማለት ነው እስከ ንጉስ ያሉ ፊደላትን ቃላትን ለመመስረት ሞክረናል። ቃላት እነዚህ ናቸው። ግን በእነዚህ ቃላት ምን መሰረታለን? አረፍተ ነገር መሰረታለን። እንዴት ነው ሴንቴንስ ኮንስትራክት ማድረግ የምንችለው ነው። ስለዚህ እየተለማመድን እንሄዳለን፣ ወደኋላ እየተመለስን። ከዛ ደግሞ እነዚህ ቃላትን ፊደላትን ደግሞ እንዴት ነው በእንግሊዝኛ መጻፍ የምንችለው? ማለት የአማርኛ እንግሊዝኛ በእንግሊዝኛ አልፋቤት እንጽፋቸዋለን ማለት ነው። እሱንም ቀጣይ ክፍል ለእናንተ አፕሎድ የምናደርግ ስለሆነ ይህን ቪዲዮ እስከ መጨረሻው ተከታተሉት። በውስጥ መስመር መማር የምትፈልጉ ጊዜው አሁን ነው፣ ደውሉልን። መልካም ቆይታ ይሆንላችሁ። የመጀመሪያው ሀገር ነው የሚለው ሀገር ይላል። ሀገር የሚለው ይሄ ነው። የመጀመሪያው ሀገር ስንል በዚህ እንዴት ነው አረፍተ ነገር የምንሰራው? ሀገር ኢትዮጵያ ውብ የሆነች ሀገር ናት ማለት እንችላለን ማለት ነው። ሁለተኛው ሁሉም ስንል ሁሉም ሰው የመምረጥ መብት አለው። በጣም አሪፍ። ቀጥሎ ሂሳብ የሚለው ደግሞ የባንኩ ሂሳብ በትክክል ተሰርቷል ማለት እንችላለን ማለት ነው። ቀጥሎ ለቤት ነው። በእያንዳንዱ ሶስት በፊደላት በእያንዳንዱ የፊደል ቤተሰብ ገበታ ውስጥ ሶስት ቃላትን ሶስት አረፍተ ነገር ነው እየሰራን ያለ ነው። ቀጥሎ ያለው ለውጥ ነው የሚለው ለውጥ አዲስ ፖሊሲው በአካባቢው ላይ ትልቅ ለውጥ አምጥቷል። ማለት እነዚህ በቀይ የተጻፉ ቃላት አረፍተ ነገር የመሰረትንባቸው ናቸው፣ ወይም ደግሞ ሴንቴንስን ኮንስትራክት ለማድረግ የተጠቀምንባቸው ቃላት ናቸው ማለት ነው። ቀጥሎ ሉላ ነው የሚለው ሁለተኛው ላይ ሉላ የምትባል ሴት ትምህርት ቤት ሄደች። ቀጥሎ ያለው ሊያ ይላል። ሊያ ዛሬ ዘግይታ ወደ ቤት ገባች ማለት እንችላለን። ቀጥሎ በሀ ቤት ነው፣ በሐመር ውሃ ማለት ነው። ሐምሌ ነው የመጀመሪያው። ሐምሌ ወር ላይ ብዙ ዝናብ ይጥላል። ቀጥሎ ምሁር ነው የሚለው አዲሱ መምህር በእውነት ምሁር ሰው ነው ማለት እንችላለን። ቀጥሎ ሂሳብ ነው የሚለው የሂሳብ አስተማሪው በጣም ጎበዝ ነው እንችላለን ማለት ነው። እንደዚህ ቀጥሎ መቤት ነው። መሰረት ለስራችን ስኬት ጥሩ መሰረት ያስፈልጋል። ለስራችን ስኬት ምን ያስፈልጋል? ጥሩ መሰረት ያስፈልጋል ብለን ኮንስትራክት ማድረግ እንችላለን ወይም መመስረት እንችላለን። ቀጥሎ ነው። ሙከራ ይላል። የአዲሱን ፕሮጀክት ሙከራ በተሳካ ሁኔታ አጠናቀቅን ማለት እንችላለን ማለት ነው።
ቀጥሎ በሚ ነው ሶስተኛው ቃል ማለት ነው። የመ ቤተሰብ ሶስተኛው ቃል ሚስት በሚለው ማለት ነው። ሚስት ሚስትና ባል በሰላም ይኖራሉ። ሚስትና ባል በሰላም ይኖራሉ ማለት እንችላለን ማለት ነው። ቀጥሎ በንጉሱ ሰ ነው። የመጀመሪያው ሰራዊት ይላል። ሰራዊት ሰራዊት የሀገሪቱ ሰራዊት ድንበሩን ይጠብቃል። የሀገሪቱ ሰራዊት ምኑን ይጠብቃል? ድንበሩን ይጠብቃል። ሱሪ ሱሪ የልጁ ሱሪ በጣም አጭር ነው። የልጁ ሱሪ ምንድን ነው? በጣም አጭር ነው። እነዚህ በቀይ የተጻፉ ቃላት ናቸው። አረፍተ ነገርን እየመሰረትን ያለ ነው ማለት ነው። ቀጥሎና የመጨረሻው ሲም ነው። በሶስተኛው ቃል በሶስተኛው ፊደል ማለት ነው። በሶስተኛው ቃል በሶስተኛው ፊደል ማለት ነው። እንደዚህ ነው የመሰረት ነው። በእያንዳንዱ ፊደል ሶስት ቃላትን ከዛ ሶስት አረፍተ ነገር ነው ኮንስትራክት እያደረግን ያለ ነው። ስለዚህ የመጨረሻው ምንድን ነው የሚለው? ሲም ነው የሚለው። ያኛው ሲም መጨረሻው ላይ ያለው ሲም። የስልኬ ሲም ካርድ ተበላሽቶብኝ ከአገልግሎት ውጭ ሆነ። የስልኬ ሲም ካርድ ተበላሽቶብኝ ከአገልግሎት ውጭ ሆነ ይላል ማለት ነው። የዛሬ ክፍል 1 ነው። ይሄ የመጀመሪያ ክፍል ነው። ቃላትን ተጠቅመን በእያንዳንዱ ፊደል በ3 ፊደላት ተጠቅመን 3 ቃላትን እየመሰረትን በዛ በእያንዳንዱ ቃላት ደግሞ ምንድን ያደረግነው አረፍተ ነገር ነው ኮንስትራክት ያደረግነው የመሰረት ነው። ስለዚህ ቀጣዩ ቪዲዮ የምንለቅ ነው የሚሆነው። ይህን ቪዲዮ እስከ መጨረሻው ስላያችሁት አመሰግናለሁ። ባባይ